ይህንን እግዚአብሔር የሰጣችሁን ንጹህ አየር የምትተነፍሱ ሰዎች ይህንን ቪዲዮ እባካችሁ አታሳልፉት። እንዳስቸገርኳችሁ እንደሰለችኋችሁ ይገባኛል ቤተሰቦች፣ ግን ምን ላድርግ? በጣም እኔ ራሴ በሽታ የሰለቸኝ አልቻልኩም። አንድ ሰው አሁን አመት ሙሉ ወይ በጉንፋን ወይ በራስ ምታት ይሰቃይ አሳሉት። እኔ ግን ከአመት መተነፍሰው በእነዚህ ኦክሲጅኖች ናቸው። ስለዚህ ቤተሰቦች እባካችሁ ላስቸግራችሁ፣ አሁን ሰለችኋችሁ ይገባኛል፣ ግን ምን ላድርግ? ከአቅሜ በላይ ከሆነ ኦክሲጅን መተንፈስ ይህንን እግዚአብሔር የሰጣችሁን ንጹህ አየር የምትተነፍሱ ሰዎች ይህንን ቪዲዮ እባካችሁ አታሳልፉት። የቻላችሁ በቻላችሁ አትወዱ፣ ያልቻላችሁ ኮፒ ሊንክ ሼር በማድረግ እንዲሁም ለትላልቅ ተጠቃሚዎች ለአድናይ ለማስተላለፍ መልእክተኛው እግዚአብሔር ስም ጠይቃችኋል። አሁን ራሱ በቀደም በቃ መድኃኒት መግዣው ቸግሮኝ እንደገና መነጽር አይኔን እያመመኝ ስኳሩ አይኔን ያመኛል። ይህ መነጽር መግዣ ራሱ ያው ከዳግማዊ ምኒልክ ሆስፒታል ታዝዤ መነጽር እንኳን ይሄን 3500 መግዛት አቅቶኝ ያው አሁንም አይኔ እንትን እያለኝ የተጨናበስኩ ነው። ቤተሰቦቼ በቻላችሁ ያቅማችሁ በምትችሉት ሁሉ ስለ ፈጣሪ ስም ጠይቃችኋለሁ። መሰግናለሁ።